በሳምንቱ መጀመሪያ መደበኛ ውጊያ የጀመሩት የፋኖ ኃይሎች በርካታ ከተሞችን በመቆጣጠር ላይ ናቸው። ባለስልጣናቱ በበኩላቸው በሚሊዮን የሚቆጠር የህዝብ ገንዘብ በመዝረፍ የብልጽግናውን ሰራዊት ተከትለው ሽሽት ላይ መሆናቸው ተገልጿል። የፋኖ መሪው ከግንባር ጥብቅ መልእክት አስተላልፈዋል። በተራዘመ ጦርነት ውስጥ የሚገኘው የአማራ ክልል ከዚህ በፊት ከነበሩ የልማት ስራዎች ማከናወኑን የገለጹት አቶ አረጋ ከበደ መነጋገሪያ ሆነዋል። በክልሉ 80% በላይ የሚሆነው በፋኖ ኃይሎች ቁጥጥር ስር በሚገኝበት በርዕሰ መስተዳድሩ የቀረቡ የተጋነኑ ሪፖርቶችና ነባራዊ ሁኔታዎችን የዳሰሰው ዜናችንን ሰዓቱን ጠብቆ ይደመጣል። የፋኖ ኃይሎች በጎጃም ቀጠና በትግሉ መጀመሪያ የተመዘገበ የድል ቀናቸውን በደማቅ ሁኔታ መዘከራቸውን አስታውቀዋል። በወለጋ አዲስ ውጊያ ተቀስቅሷል። በአርሲ ሌላ ጥቃት ተፈጽመዋል። ተጨማሪ ውጥረቶችም መንግስታቸው ተሰምቷል። አብራችሁን ስትቆዩ የምትሰሙት ሌላኛው ዜናችን ነው። ኢራን በ24 ሰዓት ውስጥ ሁለተኛውን ጥቃት መፈጸሟን አስታውቃለች። ቻይናና ፓኪስታንም ከኢራን ጋር የታሙበትን አስተባብለዋል። ከውጭ ያዝነው መሰናዷችን ነው። ሰላም ጤና ይስጥልን። በዓለም ዙሪያ የምትገኙ የጣና ሳተላይት ቴሌቪዥን ተከታታዮች ለሐምሌ 23 ያዘጋጀናቸው ወቅታዊና ያልተሰሙ መረጃዎች ከዚህ ሰዓት ጀምሮ ወደ እናንተ ይቀርባሉ። አብራችሁን ቆዩ። የርዕሰ መስተዳድሩ ውሸቶችም የአቶ አረጋ ከበደ ምክር ቤት ዛሬ ያካሄደው በተባለው መደበኛ ስብሰባ በርዕስ ያቀረቡት ሪፖርት መነጋገሪያ ሆኗል። በምክር ቤቱ ስብሰባ የመግቢያ ሪፖርት ያቀረቡት አቶ አረጋ ከበደ መሬት ላይ ካለው ነባራዊ ሁኔታ ጋር በእጅጉ የተራራቅና በሕዝቡ ዘንድ ትልቅ ትዝብት የጣለ ነበር ተብሏል። በሪፖርታቸው መግቢያ ፈተናዎች ቢበዙም በቁጭትና በለው ውጤት አመጥተናል ያሉት አቶ አረጋ ከበደ ለክልሉ ሕዝብ የንጹህ መጠጥ ውሃ ሽፋን ከ79 በመቶ በላይ ማሳደግ ተችሏል ሲሉ ተደምጠዋል። ከተሞችን በማዘመን አገልግሎት ህዝቡን ተጠቃሚ ያደረጉ ስራዎችንም አከናውነናል ሲሉ የገለጹት ርዕሰ መስተዳድሩ በዚህም ከፍተኛ ተቃውሞ ገጥሟቸዋል። በአማራ ክልል አምራች ኢንዱስትሪዎችንም በማጠናከር ከ789 ሺህ ቶን በላይ ምርቶች ተመርተዋል የሚለው የርዕሰ መስተዳድሩ ሪፖርት በክልሉ ለመጀመሪያ ጊዜ 357 ኪሎ ግራም ወርቅ ለብሔራዊ ባንክ ማቅረብ ችለናል ማለታቸውም ደግሞ ሌላኛው አነጋጋሪ ሪፖርት ሆኗል። ርዕሰ መስተዳድሩ ይህን ያሉት ከጣና ሐይቅ ቅርብ ርቀት ላይ የምትገኘውን ጎንደር ከተማን ጨምሮ ሌሎች ታላላቅ ከተሞች የንጹህ መጠጥ ውሃ በሳምንት 2 ጊዜ በሚያገኙበት በዚህ ወቅት ነው። ከተሞቹን በከፍተኛ ደረጃ ስለማዘመናቸው በመግቢያ ሪፖርታቸው የገለጹት ርዕሰ መስተዳድሩ ባለቃቸው አብይ አህመድ ከሚቀርበው የፓርላማ የውሸት ሪፖርት የላቀ ሆኖ ተመዝግበዋል። የብልጽግናው ሰራዊት በዶክተር ይልቃል ከፋለ ፊርማ ከገባ ጀምሮ በአማራ ክልል እየተካሄደ ባለው የተራዘመ ጦርነት ከፍተኛ የጸጥታ ውጥረት በጦርነትና በኮማንድ ፖስት ስር ባለበት በርካታ ከተሞች መደበኛ ውጊያ እየተደረገባቸው በከባድ መሳሪያ ጉዳት አስተናግደው ባለበት በዚህ ወቅት የርዕሰ መስተዳድሩ እንዲህ አይነት የተጋነነ ማቅረብ ከእውነታው የራቀ ከመሆኑም በላይ ከተለመደው የፖለቲካ ፕሮፓጋንዳ የላቀ እንደሆነ ተመላክቷል። በርዕሰ መስተዳድሩ ሪፖርትና በመሬት ላይ ያለው ተቃርኖ በተወሰነ መንገድ ቢዳሰስ እንኳን በክልሉ የብልጽግናው መዋቅር ሙሉ በሙሉ በመፍረስ ደረጃ ላይ ያለ ነው። በብዙ የክልሉ ዞኖችና ወረዳዎች በተለይም በደቡብ ጎንደር እንደ ደብረ ታቦርና አካባቢዋ ባሉ በርካታ ወረዳዎች ከመጋቢት ወር ጀምሮ የብልጽግናው መዋቅር ሙሉ በሙሉ በሚባል ደረጃ ፈርሶ በሚገኝበት ደጋ ዳሞትና አካባቢው ለበርካታ ጊዜያት በፋኖ ኃይሎች ቁጥጥር ስር በነበረበት እንዲሁም በሌሎቹ አካባቢዎች የዞንና የወረዳ አመራሮች ተረጋግተው መምራት በማይችሉበት ሁኔታ 1.3 ሚሊዮን የስራ ዕድል ፈጠርን ማለት ምን ያህል ከእውነታው የራቀ መሆኑን ያሳያል የሚለው የአስተያየት ሰጪዎቹ ሀሳብ ነው። በሌላ በኩል የኢኮኖሚና የንግድ መታደስ ሲሆን በክልሉ ባለው ያልተረጋጋ የጸጥታ ሁኔታ የመንገድ መዘጋቶች፣ የንግድና የኢንቨስትመንት እንቅስቃሴዎች በመቀዛቀዛቸውና የፋብሪካዎች ስራ በማቆማቸው አዳዲስ ስራዎችን መፍጠር ይቅርና የነበሩትን ማስቀጠል ባልተቻለበት ሁኔታ ይህ ቁጥር በወረቀት ላይ የተጻፈ ለብልጽግናው ሊቀመንበር ሊደርስ የታሰበ ሪፖርት እንጂ መሬት የወረደ አለመሆኑም ተጠቁሟል። በአጠቃላይ በኮማንድ ፖስትና በአገር ዳር ድንበር ጠባቂ መከላከያ ቁጥጥር ስር የወደቀን ክልል ሰላሙን ተቆጣጥረነዋል ብሎ ሪፖርት ማቅረብም ሆነ የስራ ዕድል ቁጥር መደርደር መሬት ላይ ያለውን የህዝብ እንግልትና የነባራዊ ሁኔታውን ጥልቀት ላለመቀበል የሚደረግ የተለመደው የብልጽግናው ሙከራ እንደሆነ ተደርጎ ተወስዷል።
የፋኖ ኃይሎች በወሎ ቀጠና ዛሬም በርካታ ከተሞችን እየተቆጣጠሩ መሆናቸው ተገለጸ። በሌላ በኩል የብልጽግናው ሰራዊት የነበረባቸውን ከተሞች ለቆ ሲወጣ የብልጽግናው ባለስልጣናትና ከመንግስት ካዝና ከፍተኛ መጠን ያለው ገንዘብ ለአበል ለወራት ወጪ መሸፈኛና ለልዩ ልዩ ዘመቻ በሚል ስም ከፍተኛ መጠን ያለው ገንዘብ እያወጡ መሆናቸው ተገልጿል። በደቡብ ወሎ ከ5 በላይ ከተሞችን የተቆጣጠሩት የፋኖ ኃይሎች በሰሜን ወሎ ኩርባ ከተማን ተቆጣጥረው ጋዞና መቄት ወረዳዎችን በከበባ ውስጥ አስገብተዋቸዋል ሲሉ የጣና ሳተላይት ቴሌቪዥን ምንጮች ገልጸዋል። ይህን ተከትሎ በሰሜን ወሎ ጋዞ ወረዳ የብልጽግናው ሰራዊት ለቆ ይወጣል በሚል የወረዳው አመራሮች የህዝብ በጀት ከካዝና በማውጣት በአበል ስም ለእያንዳንዱ የብልጽግና አመራር ተከፋፍሏል ተብሏል። በሰሜን ወሎ ዳውንት ወረዳ የብልጽግና ባለስልጣናት ከአገዛዙ ሰራዊት ጋር አብረው ከወረዳው የወጡ ሲሆን ከመውጣታቸው በፊትም ከወረዳው በጀት ላይ ከፍተኛ ገንዘብ ለሰራዊቱ አዛዦችና ለራሳቸው አበል በሚል አውጥተው መሻቸውን የጣና ሳተላይት ቴሌቪዥን ምንጮች ገልጸዋል። ከእነዚህ አመራሮች መካከል በአሁኑ ወቅት የተወሰኑት በጋሸና ከሚገኘው የብልጽግና ሰራዊት ካምፕ መቀላቀላቸው የተሰማ ሲሆን ሌሎቹ ደግሞ በዛሬው ዕለት ወደ ደሴ ከተማ ማቅናታቸው ተሰምቷል። የብልጽግናው ባለስልጣናት ከወረዳው ከወጡ በኋላ በከተሞቹ በሚኖራቸው ቆይታ የአልጋ ምግብና ሌሎች ወራዊ ወጪዎችን በህዝብና በወረዳው በጀት እንዲሸፈን ማድረጋቸው ተገልጿል። በተለይም ለልማት የተመደበው በጀት ለሚሊሻ ቀለብ፣ ለዘመቻና ለሰራዊቱ ግብዣ በሚል ሰበብ በከፍተኛ ሁኔታ እንዲወጣ መደረጉን የገለጹት ምንጮቻችን በፋይናንስ መዋቅሩ ላይ ጫና በማድረግ በጀቱ እንዳይመረመርና ኦዲት እንዳይደረግ አሰራር ማበጀታቸውም ተገልጿል። ይህ በእንዲህ እንዳለ የፋኖ ኃይሎች ወደ ከተማ ሲገቡ በህዝብ ተቋማትና በግለሰቦች ንብረት ላይ ምንም አይነት ጉዳት እንዳያደርስ ጥብቅ መመሪያ ተላልፏል። የአፋብን አፄ ምኒልክ ዕዝ ዋና ሰብሳቢ ፋኖ ድርሳን ብርሃኔ ባስተላለፈው ወቅታዊ መልእክት የፋኖ ኃይሎች ወደ ከተሞች በሚገቡበት ወቅት በህዝብ ተቋማት፣ በግለሰቦች ንብረትና በዜጎች ሰብአዊ መብት ላይ ምንም አይነት ጉዳት እንዳያደርሱ ጥብቅ ማብራሪያና መመሪያ ሰጥቷል። የፋኖ መሪው እንደገለጸው የተላለፈውን ወታደራዊና ፖለቲካዊ ትዕዛዝ ጥሶ በሚገኝ ማንኛውም አካል ላይ የሚወሰደው ህጋዊ እርምጃ እጅግ ከባድ እንደሚሆን አስጠንቅቋል። ፋኖ ድርሳን ብርሃኔ ባስተላለፈው መልእክት ትግሉ ለህዝብ እንጂ ለገንዘብና ለግል ጥቅም እንዳልሆነ ጠቁሞ ከብልጽግናው አገዛዝ በተሻለ መልኩ አገር መምራት እንደምንችል ማረጋገጫችን የፍየል ግንባር በምታክል ከተማ ስንገባ የምንሰራው ስራ ህዝባዊ መሆኑ ነው ሲል ተናግሯል። ፋኖ ድርሳን አክሎም በበቀልና በመሰለኝ አስተሳሰብ ግለሰቦችን ማንገላታት የሚሊሻ ቤተሰብ ነው በሚል ምክንያት የሰዎችን ንብረት መውረስና የሰብአዊ መብት መጣስ ሙሉ በሙሉ የተከለከለና በህግ የሚያስጠይቅ መሆኑን ጠቅሷል። በማንኛውም አጋጣሚ ማንም ሰው በፖለቲካ አመለካከቱ፣ በብሔሩ ወይም በሃይማኖቱ ምክንያት በደል ከደረሰበት የታገሉለትን ታላቅ ዓላማ መሳት መሆኑን የገለጸው ፋኖ ድርሳን ፋኖ መንግስት የመሆን ብቃቱና አቅሙን ማሳየት ያለበት ህዝብን በአስተውሎትና በኃላፊነት ሲመራ እንደሆነ ጨምሮ አስገንዝቧል። በመሆኑም ሁሉም የዙ አባላትና ታጋዮች ከተራ የበቀል አስተሳሰብ ራሳቸውን በማንጻት የዜጎችን ሰላምና ደህንነት በጥብቅ እንዲጠብቁ ባስተላለፈው ወቅታዊ መልእክት አስተላልፏል። የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ 64ኛ ክፍለ ጦር በእነማይ ወረዳ ደብረ ጽሞና ቀበሌ 8 ያገዛዙ ብልጽግና አመራሮች ፖሊስና 2 ፓትሮል በቁጥጥር ስር በመዋል ትግሉን ያቀጣጠለበት የድል ቀን ማክበራቸውን አስታውቀዋል። የአፋብን ቴዎድሮስ የህዝብ ግንኙነት መምሪያ ለሚዲያ በላከው መረጃ እንዳስታወቀው ዛሬ የዙና የድርጅቱ አመራሮች የተከበረው የድል ቀን በትግሉ መጀመሪያ ሐምሌ 23 ቀን 2018 ዓ.ም በእነማይ ወረዳ ደብረ ጽሞና ቀበሌ ከ8 የእነማይ ወረዳ የብልጽግና ካድሪ ፖሊስና ከሁለት ፓትሮል ጋር በቁጥጥር ስር የዋሉበት የእነማይ ወረዳ ብልጽግና መዋቅር ማፍረስ የተጀመረበት ልዩ ቀን ሲሆን 3ኛ ዓመት ባስቆጠረው ክብረ በዓል በአፋብን ቴዎድሮስ ዕዝ አደረጃጀት ኃላፊ አርበኛ እስቲበል አለሙ፣ የቴዎድሮስ ዕዝ ሚዲያ ባለሙያ አርበኛ ጎጃም አዝመረው፣ የ206ኛ ኮር 34ኛ ክፍለ ጦር ፖለቲካ ዘርፍ ኃላፊ አርበኛ ሀብቲ አደረው፣ ሸዋ ጠቅላይ ግዛት አሳምነው ዕዝ አጼ ዘርዓ ያዕቆብ 1ኛ ኮር በፍቃዱ በላይ ክፍለ ጦር አመራር፣ የ64ኛ ክፍለ ጦር አመራሮችና አባላት እንዲሁም የደብረ ጽሞና ቀበሌ ማህበረሰብ በተገኙበት ሐምሌ 23 ቀን 2018 ዓ.ም በደብረ ጽሞና ቀበሌ በደማቅ ሁኔታ ተከብሮ መዋሉን ገልጿል። እንደ ህዝብ ግንኙነት መምሪያው ገለጻ ሐምሌ 23 ቀን 2018 ዓ.ም በደብረ ጽሞና ቀበሌ የተሰባሰቡ ፋኖች ከአካባቢው ማህበረሰብ ጋር በመደራጀት በእነማይ ወረዳ የሚገኘውን የብልጽግና ካድሬዎች ፖሊሶችና በሁለት ፓትሮል ደብረ ጽሞና ቀበሌ በቁጥጥር ስር በመዋል ስርዓቱን በማፍረስ ታሪክ የሰሩበት ልዩ ቀን ነበር ብሏል። በእነማይ ወረዳ ከሚገኙ 29 ቀበሌዎች ውስጥ ደብረ ጽሞና ቀበሌ አንዱ ሲሆን የደብረ ጽሞና ቀበሌ የሚገኙ ፋኖች
የአማራ ህዝብ በራሱ ሀገር በራሱ ርስት በአገዛዙ እየደረሰበት ያለውን ግፍ በደል ለማስቀረት ራሳቸውን በማደራጀት ከአካባቢው ማህበረሰብ ጋር በመሆን ይህንን አስከፊ ስርዓት ገርሶ ለመጣል ከፍተኛ መስዋዕትነት በመክፈል ለመላው አማራ ህዝብ የትግሉን ችቦ በመለኮስ የደጃዝማች በላይ ዘለቀ የትውልድ ቀየ እነማይን በጀግነት በማስጠራት ታሪክ የሰሩበት ዕለት ነው ሲል የህዝብ ግንኙነት መምሪያው ጨምሮ አስታውቋል። በሌላ ዜና የፋኖ ኃይሎች በምስራቅ ወለጋ ዞን ኪሩም ወረዳ ውጊያ መክፈታቸው ተሰምቷል። የጣና ሳተላይት ቴሌቪዥን ምንጮች እንደገለጹት በኪሩም ወረዳ ሃሮ አዲስ ዓለም ከተማ የፋኖ ኃይሎች አመሻሽ ላይ ዘልቀው መግባታቸውን ተከትሎ በከባድ መሳሪያ እየታገዘ ከባድ ጦርነት እየተካሄደ ይገኛል ብለዋል። የፋኖ ኃይሎች በፈጸሙት በዚህ ድንገተኛ ኦፕሬሽን የብልጽግናው ሰራዊት ካምፕ በቁጥጥር ስር መዋላቸው ተሰምቷል። በጥቃቱ የደረሰው ዝርዝር ወታደራዊ ኪሳራ ያልተገለጸ ሲሆን ውጊያው ተጠናክሮ እንደቀጠለ መሆኑን ለማወቅ ተችሏል። በዚሁ በኦሮሚያ ክልል በተሰማው ሌላኛው መረጃ በአርሲ ዛሬም በርካታ ኦርቶዶክሳውያን ታፍነው ተወስደዋል ተብሏል። የአካባቢው ነዋሪዎች ከስፍራው ያደረሱን መረጃ እንደሚያመለክተው አርሲ ሀገረ ስብከት በሆንቆሎ ዋቢ ወረዳ መጭቱ ሌማን ቀበሌ 5 ኦርቶዶክሳውያን ታግተው ተወስደዋል ተብሏል። ከታገቱት ውስጥ 2 የአንድ ቤተሰብ አባላት የተለቀቁ ሲሆን 3ቱ ግን እስካሁን ያሉበት አድራሻ አልታወቀም ተብሏል። በሆንቆሎ ዋቢ ወረዳ ታጣቂዎች በብዛት መግባታቸውን የገለጹት የአካባቢው ነዋሪዎች ይህንን ተከትሎ ህብረተሰቡ ከፍተኛ ስጋት ውስጥ ገብተዋል ብለዋል። ህወሓት ወታደራዊ አፈሳውን ከአብነት ተማሪዎች ኢራን በ24 ሰዓት ውስጥ ሁለተኛውን ጥቃት መፈጸሙን አስታወቀች። የኢራን እስላማዊ አብዮታዊ ዘብ ዛሬ ለሁለተኛ ጊዜ ባወጣው መግለጫ ኩዌት ውስጥ በሚገኘው አሊ አልሳሌም የአሜሪካ አየር ኃይል ጦር ሰፈር ላይ ጥቃት ፈጽሞ ከፍተኛ ጉዳት ማድረሱን አስታወቀ። የአብዮታዊ ዘቡ ቃል አቀባይ እንዳስታወቀው ኢራን ጥቃቱን ከፈጸመች በኋላ የእሳት ቃጠሎ ተነስቶ 2 የድሮን መጠለያዎች እንዲሁም ለወታደራዊ አውሮፕላኖችና ሄሊኮፕተሮች የሚውል የነዳጅ ማከማቻ መውደሙን አስታውቋል። የአብዮታዊ ዘቡን ጥቃትና የደረሰውን ጉዳት በተመለከተ ኩዌትም ሆነ አሜሪካ እስካሁን ማስተባበያም ሆነ ማረጋገጫ አልሰጡም። የኢራን እስላማዊ አብዮታዊ ዘብ የህዝብ ግንኙነት ክፍል በገለጸው ጥቃቱ ዘመቻ ናሰርቱ የተባለ መሆኑና የአሜሪካ ኃይሎች በቀጥነው ለመኖራቸው የተሰጠ ምላሽ መሆኑን አስታውቋል። በጥቃቱ ጥቅም ላይ ስለዋሉት የጦር መሳሪያ አይነቶች፣ ስለደረሰው የውድመት መጠንና በሰው ላይ ስለደረሰ ጉዳት ምንም ዝርዝር መረጃም በአብዮታዊ ዘቡ በኩልም ማብራሪያ አልሰጠም። አብዮታዊ ዘቡ በኩዌት ሰሜን ምዕራብ ክፍል ውስጥ በሚገኘው የአሜሪካ ኃይሎች በሚገኙበት አሊ አልሳሌም አየር ኃይል ሰፈር ላይ ቀደም ሲል ጥቃት ፈጽሞ በአሜሪካ መገልገያዎች ላይ ከፍተኛ ጉዳት ማድረሱን ገልጾ እንደነበር ይታወሳል። ኢራን በአሜሪካ ለሚፈጸምባት ጥቃት በመካከለኛው ምስራቅ አገራት ውስጥ በሚገኙ የአሜሪካ ጦር ሰራዊት ሰፈሮች ላይ ተደጋጋሚ የድሮንና የሚሳኤል ጥቃቶችን እየፈጸመች ቀጥላለችም። በተለይም በዮርዳኖስ፣ ኩዌትና ባህሬን ውስጥ ያሉት የአሜሪካ ጦር ሰፈሮች ደግሞ ኢራን ለአሜሪካ ያጸፋ እርምጃ የምትወስድባቸው ኢላማዎች ናቸው። በሌላ ዜና ቻይና ለኢራን በመቶዎች የሚቆጠሩ ከትከሻ ላይ የሚጎነጨፉ የአየር መቋሚያ ሚሳይሎችን ልታቀርብ ነው መባሉን በመከላከያ ሚኒስትሯ በኩል አስተባብላለችም። የጦር መሳሪያ ሽያጩን በተመለከተ ስለቀረበው ሪፖርት የተጠየቁት የቻይና የመከላከያ ሚኒስትር ቃል አቀባይ ጃንፍ ቢን ዛሬ በሰጡት ምላሽ ፈጽሞ ሐሰት ነው ሲሉ የአገሪቱ የውጭ ጉዳይ ሚኒስትር ደግሞ ዘገባውን መሰረተ ቢስ በማለት አጣጥሎታል። ሮይተርስ የዜና ወኪል ጉዳዩን በቅርበት የሚያውቁ 3 ምንጮችን ጠቅሶ ቻይናም በጥቂት ሳምንታት ውስጥ የመጀመሪያዎቹን ከ300 እስከ 400 የሚደርሱ ቻይና ሰራሽ የአየር መከላከያ መሳሪያዎችን ለኢራን እንደምታቀርብ ዘግቦ ነበር። በስምምነቱ ኪደብሊው 12 እና ኤፍኤን 16 የተባሉ ሚሳኤሎችን ጨምሮ ዋጋቸው ከ60 እስከ 70 ሚሊዮን ዶላር የሚያወጡ የጦር መሳሪያዎችን ቻይና ለኢራን እንደምታቀርብ መግለጹ ይታወሳል። የመጀመሪያዎቹ የጦር መሳሪያዎች በምዕራብ ቻይና ከምትገኘው ከተማ ኡሩምኪ ተነስተው በፓኪስታን በኩል ወደ ኢራን እንደሚጓጓዙ የሮይተርስ ምንጮች ገልጸው የነበረ ቢሆንም ፓኪስታን በበኩሏ በእንዲህ አይነቱ የጦር መሳሪያ ዝውውር ውስጥ እጇ እንደሌለበት በመግለጽ ዘገባውን የፈጠራና የተዛባ ብለዋለችም። ኢራን ከቻይና መሳሪያዎቹን ስለመግዛቷ የተዘገበው ለወራት በአሜሪካና በእስራኤል በተፈጸመባት ጥቃት የተዳከመውን የአየር መከላከያ ስርዓቷን መልሳ ለመገንባትና ለማጠናከር ጥረት እያደረገች ባለችበት ወቅት ነው። ከጣና ሳተላይት ቴሌቪዥን የዛሬ ዜናችን በዚህ አበቃን። ሰብስክራይብ፣ ላይክ፣ ሼር በማድረግ የቻናላችን ቤተሰብ ይሁኑ። አብራችሁን ስለነበራችሁ እናመሰግናለን። ጤና ይስጥልን።